ሰላም ሰላም ውድ ሀገሬ ልጆች እንደዚሁ ኤርትራን እንዴት ናችሁ? ደህና ናችሁ? ያው ጠፍቻለሁ፣ በጣም ጠፍቻለሁ፣ ግን ዛሬ ከች ብያለሁ ማለት ነው። እንዴት ናችሁ? ደህና ናችሁ? ውድ ሀገሬ ልጆች እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው የጠፋንበት ምክንያት ሁላችንም እናውቀዋለን ማለት ነው። እና ግን ዛሬ አንድ ነገር ልላችሁ የመጣው እኔ የምለው አንዳንድ ሰዎች ስደት ላይ የታዘብኩትን ነው የምነግራችሁ ማለት ነው። እና ለምንድን ነው እኔ ገረድ ነኝ የምንለው? እኔ ገረድ ነኝ ይላሉ ብዙ ሰዎች። እኔ ገረድ ነኝ ምናምን ነገር ይላሉ ማለት ነው። እና ገረድ ማለት ምን ማለት የገባቸውም አይመስልም። ገረድ ማለት በግዞት ውስጥ ያለ ሰው ወይም የተገዛ የሚገዛ ማለት ነው። ስለዚህ ራሳችንን ገረድ ብለን ከሰየምን እነሱ ደግሞ እኛን ምን ይሉናል የሚለውን እናውቀዋለን። እነሱ ያው ባሪያ ይሉናል። ብዙ የምናውቃቸው 3 አይነት ስሞች ይጠሩናል እንደምናውቀው ማለት ነው። ያው እኔ በእነሱ እኛ መጥራት ስለማልፈልግ ይገባቸዋል ብዬ ስለማስብ ነው። እና ደግሞ ለምንድን ነው ራሳችን ገረድ ነን ብለን የምንለው? ራሳችን ገረድ ማለት የለብንም። እኔ አንድም ቀን ራሴ እመኑም አትመኑም አይደለም ገረድ እዚህ ቤት የዚህ ቤት ሰራተኛ ነኝ ብዬ ተሰምቶኝ አላውቅም። ለምን እንደማይሰማኝ ታውቃላችሁ? አገሬ ገብቼ ለሰዎች ስራ ፈጣሪ ነገ ቀጣሪን ደግሞ እናምናለሁ፣ ራሴንም አውቀዋለሁ። ግን በጣም ብዙ ሰዎች በሆነ ቦታ ስታገኛቸው ስራ እንዴት ነው ደህና ናቸው ስትሏቸው እግዚአብሔር ይመስገን እንኳን አይሉም። ተኝ እባክሽ የገረድ ነገር ምናምን ነው የሚሉት። እና ለምንድን ነው እንደዚህ የሚሉት ብዬ ይሰማኛል። እና ገረድ ማለት የለብንም ራሳችንን ገረድ ስላልሆነ ገረድም ደግሞ ለራሳችን የማይገባበት ምክንያት እኛ የተሰደድነው ራሳችንን አሸንፈን እዚህ ሀገር ተግተን ሰርተን ሀገራችን ቢዝነስ ፈጣሪ መሆን አለብን። ለብዙዎች ስራ ፈጣሪ መሆን አለብን። ስለዚህ ለብዙዎች ስላችሁ እናንተ የሆነ ስራ ብትጀምሩ ብትከፍቱ ስራው ስኬታማ ብትሆኑ ነገ እናንተ ለዛ ሰው ቀጣሪ ስትሆኑ ለሌላ ሰው ስራ ፈጥራችሁ ማለት ነው። ስለዚህ ገረድ ነኝ የሚለው ነገር እንደኔ አባባሉ ራሱ በጣም ነው የሚደብረኝ ማለት ነው። በጣም ነው የሚደብረኝ ማለት ነው። እና ገረድ አይደለንም ማለት ነው። ስለዚህ አይዟችሁ የሚሰማችሁ ካላችሁ የገረድነት አይነት ስሜት የሚሰማችሁ ሰዎች ካላችሁ ማለት ነው አትሳሳቱ። ስለዚህ ገረዶች አይደላችሁም ማለት ነው። ገረዶች አይደላችሁም ማለት ነው። እንግዲህ ቪዲዮ የት እንደምሰራው ይገባችኋል ብዬ አስባለሁ። በጣም ክፍሌ ጠባብ ነው እና ሁሌም አንድ አይነት ቪዲዮ ስለሚሆንብኝ ነው ቶሎ የማልሰራው። ያው ከላይ ቪዲዮ ይሻላል ብዬ ስለማመን፣ ምክንያቱም 5 ደቂቃ 10 ደቂቃ ይሆናል የምንሰራው። ቀላል ነው ቪዲዮ ለመስራት ለኔ ይቀለኛል። ግን ያው አንድ አይነት ተመሳሳይ ቦታ ነው የሚሆነው ማለት ነው። ወጣ ብዬ ደግሞ የምሰራበት ቀን ይመጣና ወጣ ብዬ ፈታ ብዬ እሰራላችኋለሁ ማለት ነው። ብዙ ምሰራው ማስበው ነገር አለ፣ ብዙ መስራት የምፈልጋቸው ነገሮች አሉ። ግን ያው የጊዜ እጥረት፣ የቦታ ለመመቻቸት፣ የቀረጻው ሁኔታ እንበል እንጂ እና ስለዚህ ለምንድን ነው የገረድ አይነት ስሜት አይሰማችሁ? ማንም ሰው ማለት ነው ዛሬ ላይ ሀብታም ሆኖ ዛሬ ላይ ህንፃ በህንፃ ላይ የሚሰራን ሰው ብታዩት እንደኛው ተቀጥሮ ነው። ሰው ቤት ተቀጥሮ ታናሹ ታላቁም ታዞ ነው ዛሬ ላይ እንደዚህ የበቃው። ስለዚህ እኛ ደግሞ ከሀገር ስንሰደድ ከዛ ሰው የበለጠ ገቢ እናገኛለን። ብራችንን በአግባቡ አስቀምጠን የራሳችን ስራ የምንፈጥር ሰዎች ነን። ስለዚህ ይሄ ነገር እንዴት ታዩታላችሁ? ስለዚህ እኔ ገረድ ነኝ የሚል ሰው በጣም ነው የምናደድበት። በጣም ነው የምናደድበት። እና እንደዚህ አይነት ስሜት ሊሰማችሁ አይገባም ውድ ሀገሬ ልጆች፣ እንደዚሁ ኤርትራውያን። እናም ደግሞ አበረታቱ። ወደፊት ነገሮች ሲመቻቹልኝ ብዙ ጠቃሚ ለእናንተ የሆነ ነገር ለብዙ ሰዎች ያስተምራል ያልኩት ብዙ አይነት ስራዎች ይዤ እመጣለሁ ማለት ነው። ነገር ግን አሁን ላይ ያለሁበት ስለዚህ ገረድ ነኝ የሚያስብለኝ አይነት ሁኔታ አይደለሁም ብዬ ነው የማስበው። እንደዚህ ስላችሁ በምክንያት ነው። የሆነ ቀን የሆነ ሰውዬ ቲክቶክ ላይ ይጽፍልኛል እና ምንድን ነው ያለኝ፣ እንዴት ነሽ ደህና ነሽ እያለ ይጽፍልኛል። ከዛ የት አካባቢ ነው ያለሽው? የት ሀገር ነው ያለሽው? ካናዳ ነሽ ወይስ የት ነሽ ምናምን ብሎ ጻፈልኝ ማለት ነው። እና እኔ ያለሁት አረብ ቤት ነው አልኩት። ሙሉ ፉል ታይም ነው የምሰራው፣ ሙሉ ጊዜ ነው እዛ የምሰራው። እንዴት አለኝ። አትመስኝም ምናምን አለኝ። በቃ እንግዲህ እስካላመንከኝ ግባና ዩኒፎርሜን ገብተህ ለብሼ የስራ ልብስ ነው ለብሼ የምሰራው ቲክቶክ ስለው አይመስለኝም ምናምን አለ። ገብተህ ሙሉ እንትን ብዬ አገር ውስጥ ሆኜ ከሀገር ውጭ ሆኜ የሰራኋቸው በቪዲዮዎቼ ማየት ትችላለህ ምናምን ስለው ከዛም በኋላ ነሽ እንዴ ምናምን ብሎ ማለት ነው። አይ እኔ ሌላ ሀገር መስለሽኝ ነበር ብሎ በዛው ቀረ ማለት ነው። ከዛ በስንተኛው ቀን የሆነ ቪዲዮ ላስተጻፈልኝ ሲጽፍልኝ
ሲጀመር አንተ እኔን የተከታተልከኝ የሆነ ሀገር መስዬ መወስድ መስሎ ነው አይደለ አልኩት። እኔ ትልቅ ገቢ የማገኝ ከአንተ የተሻለ ገቢ ማገኝ ከአንተ የተሻለ አይምሮ ያለኝ ሰው ነኝ። ስለዚህ አንተ ፍለጋ ቀጥል፣ ግን ፍለጋ አይሳካልን ብዬ በዚህ ተሰናበትኩት ማለት ነው። ስለዚህ ውድ ሀገሬ ልጆች ለዓላማችን ማለት ነው አይደለም ገረድ ምንም እንባል። ምክንያቱም ሰው ሰርቆ እንኳን አያፍርም፣ እኛ ሰርተን ልናፍር አይገባም። ስለዚህ በተረፈ ወዳችኋለሁ ቤተሰቦች፣ አበረታቱኝ። ደግሞ ቤት እየመጣችሁ ላይክ አድርጋችሁ መጣሁ አለው የምትሉ ላገኛችሁ እና ለማንኛውም አበረታቱኝ። ሰዓት አልሞላ ብሎኛል። እስኪ ሩዱኝ፣ ሰዓቴ ሙላና ቶሎ ቪዲዮ እንድለቅላችሁ ማለት ነው። በተረፈ ወዳችኋለሁ። መልካም የስራ ዘመን ይሁንላችሁ።